ሰበር ዜና ተወዳጁ ተዋናይ ዳኒ ጺሞ ክብርና ፍቅር ለተዋናይ ዳኒ ጺሞ ተዋናይ ዳኒ ጺሞ በክብርና በረከታ አፈቀርኳት እንጂ በቃ አይደለችም አልገ የሰው ልጅ አስገድደህና ልትለው አትችልም 10 ጊዜ ሚስት የምትሆን ፍቃድ ከሌላ ደስ ካላለ ታስገድዳት አትችልም በጭራሽ ይህ ባለጌ ስላስረገዘ ሁሉን የሚችል የመሰለ ግዝናውን ቀላል መስሎ እናትዮ ይሄ ታይቷት ነበር ያበደችው ተወዳጁ ኮሜዲያን ምን ያለ ያረጋል በቁጥጥር ስር መዋሉ መንግስት ወይ ግድም በቃ ማለት በቃ እንዲሰርችት ታርገ ህይወታችን እንዲመስቀልቅልቅል አርገ ተወዳጁ በስንቱ ሲትኮም ድራማ በፍርድ ቤት ትእዛዝ ታግዷል። ሰላም ቤተሰብ እንዴት ናችሁ ነው ያለው ክብር ይስፋ ጆሴፍ ነኝ እንደተለመደው በአዳዲስ ቦክቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ነው። በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይህን ቪዲዮ በላይክ እንጀምሩ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮች እንሂድ። አንተ አሁን አትሞትም? ምን ሆኜ እሞታለሁ? እንዴት ምን ሆኜ እሞታለሁ? ምንድን ምን ሆኜ እሞታለሁ? ትሞታለህ፣ ትቀበራለህ። ምን ነው የሚሞተው? ቢቀበረው ከየት ነው የመጣሁት? አመጣጤ ከየት ነው? ያው ሰውንማ ከአፈር አበጀው ነው። እሺ አፈር ነህ አለ። ቆመህም አይደል? ቆመህም አፈር ነህ። ስትሄድም ወዴት ነው የምትሄደው? ወደ አፈር ነው አይተካል። ግን ስትሄድ ወደ አባት ቼንጅ አይስማ። ለኔና ላንተ ለድር ለኔና ላንተ ፕሮግራም እሞታለሁ። ለክሬተሩ ግን ለፈጣሪው ግን ማንም አይወለድም፣ ማንም አይሞትም። ሰርፕራይዝ አሁን ተወለደልኝ አይልም። በሚወለደው ውስጥ እሱ አለ፣ ወደ አፈር በሚካሄደው ውስጥ እሱ አለ። እኔ እናንተ ነን እኮ አፈር ያለው ምድሩ ትቢታችን። ሰው የመጣው የወጣው ራሱ ከየት ነው የተሰራው? ከምን ውስጥ ነው የተሰራው? ከአፈር ነው የሚላለ ከዝንጀሮ ነው የሚልም ደግሞ ሌላ ሐሳብ አለ። ዝንጀሮም ቢሆን ከአፈር ውስጥ ነው የመጣው። የሁለቱም ምንም ችግር የለብኝም። ከዝንጀሮም ብትመጣት ከምድር ነው የወጣው ዝንጀሮ። ስለዚህ ተመልሰህ የምትሄደው ወደ አፈር ነው። አፈር ማለት ሰው ነው። ይኸውልህ 5 ቀን ፍጥረት ተፈጠረ። ሲፈጠር ከምድር ውስጥ ነው የወጣው። አንድም ከሰማይ የተፈጠረ ጉድ የለም። አሁን እኛ ሰማይ ያስመኙናል፣ ምኞት ምንም የሌለው ሰማይ ላይ ያለው ጨረቃ ኮከብና ገነት ሲጀመር እኮ የጓሮ አትክልት ማለት እኮ ባለፈው አውርተናል። ቃሪያ፣ ቲማቲም፣ ድንች ነው። እሱም ደግሞ ምድር ላይ ነው ሰራ የሚለው እግዚአብሔር እኮ የለም ዘፍጥረት 2 ላይ ይኸውልህ በትክክል መልስልኝ። አሁን በቀንና አንደበላለቅ። ገነትም በምድር ተከለ ነው የሚለው። ምንድን ነው የምታወራው? እናንብብ፣ ወደ መጽሐፍ ንግባ። አይ እናንብብ ምናምን ሳይሆን ሰማይ በሰማይ የለንም እንዴ? ለምን ሰማይ ላይ አይኔ ያላየው ጆሮ ያልሰማው በሰው ልብ ከቶ ያልታሰበ እግዚአብሔር ደግሞ ለሚወዱት ያዘጋጀላቸው በሰማይ ቤት አላቸው። ማንን አዘጋጀ? ቆይ የተዘጋጀው ማን ነው? እግዚአብሔር ቤት ተዘጋጅቶላቸዋል። የምን ቤት ነው አንተ? የቤት ችግር ስለነበረብን ነው ቤት ተብሎ የተተረጎመው። ሲድ ነው የሚለው፣ ዘር ነው የሚለው። ሰማይ በድምግ ዘር ነው። ኢትዮጵያ የቤት ችግር ስላለበት አዎ ቤት ብለን የተረጎሙ። ስማኝ አሁን ዘር ነው፣ ሲድ ነው ያዘጋጀው እግዚአብሔር። አፍረተ ስጋ አይባልም እንዴ? ለምን የሚታፈርበት ማን ያለው? በአይነት ታፍራለህ፣ በጆሮ በአፍንጫ የሥራ አገልግሎት እኮ ነው ያለው። ያንኛው እንደው ዋናው ፈጣሪ ሳይቀር ብለህ የምትለው ጌታ ብለህ ሳትቀር በማህፀን ውስጥ ተወልዶ የመጣበትን ክፍል የምታፍረው ማን አንተ? ፈጥረሃል እንዴ? ይሄን የሚያፍረው ዲያብሎስ ነው ስላልፈጠረ። እና ለምን ታዲያ አንተ ሸፍነው ትሄዳለህ? አንተ ባትኖር ምን እሸፍናለሁ? እኔ ለአንተ ነው የሸፈንኩት፣ ለራሴ ነው የሸፈንኩት። አለ እኮ ላይ ተንጠልጥሏል። እኔ ብሎ እንደ ሰው ግን እንዴት ነው ፖድካስት ላይ የሚቀርበው? እውነት ለመናገር በሎጂክ ለማውራት እየሞከረ ስለሆነ በግድ አሳማኝ ምክንያት ለመስጠት ለዚህ ሰው ይከብዳል። ያው ከእምነት አንጻር ስለሆነ እያወራ ያለው በቃ እንዲህ ቢሆን እንዲህ ነው እያልክ ካወራ ያው እሱ በሚያወራው መንገድ እሱን ማሳመን ከባድ ነው ብዬ አስባለሁ። ግን በጣም የሚያስቅና የሚያዝናና ፖድካስት ነበር። ያው እብዶቹ አንዳንዴ በቲክቶክ አንዳንዴ በፖድካስት እየመጡሉ ነው። ጋይስ እዚህ ጋር የምታዩዋቸው ሰዎች ውሻ ሰርቀው ነው የያዙት እና አስባችሁታል? አጥር ዘላችሁ ገብታችሁ ውሻ ሰርቃችሁ ስትወጡ እና ጋይስ ሀብታሙ ታፈሰ፣ ዳንኤል ሰለሞን እና ይስሐቅ ታደሰ ይባላሉ እዚህ ጋር ያሉት ሰዎች ማለት እና ሀብታሙ ታፈሰ በቀን ሰራተኛነት ተቀጥሮ የሚሰራበት ግቢ ውስጥ ዘሎ በመግባት ነው ውሻውንና አንድ ቀለም መቀቢያ ማሽን ሰርቆ የወጣው። ከዛ ለጓደኞቹ ወይንም ለግብረ አበሮቹ ያቀብልና ይሰወራል ማለት ነው። በጉለሌ ክፍለ ከተማ ፖሊስ ዋና መምሪያ የአስኮ ፖሊስ መምሪያ የደረሰውን ሪፖርት መነሻ በማድረግ ባደረገው ጠንካራ ክትትል የመጀመሪያውን ተጠርጣሪ በቁጥጥር ስር አውሏል። ፖሊስ ምርመራውን ያሰፋና ግብረ አበሮቹንም ያገኛል ማለት ነው። የተከራዩት ቤት ውስጥ ውሻውንም ቀለም መቀቢያ ማሽኑንም ያገኛሉ ማለት ነው። ያ ውሻው ግምቱ ወደ 50 ሺህ ብር ያወጣል ተብሎ ይገመታል። ቀለም መቀቢያው ማሽን ደግሞ ወደ 47 ሺህ ብር ያወጣል ተብሎ ይገመታል ማለት ነው። ፖሊስ ምርመራውን በሰውና በሰነድ ማስረጃ አጠናቆ በክፍለ ከተማው አቃቢ ሕግ በኩል ክስ እንዲመሰረትባቸውም አድርጓል። አስባችሁታል? 50 ሺህ 60 ሺህ ግፋ ሲልም እስከ 100 ሺህ ግቤን ይጠብቅልኛል እያላችሁ ውሻ ገዝታችሁ ቤት አስቀምጣችሁት ሌባ መጥቶ ከነ ውሻው ሲሰርቃችሁ ይሄ በጣም ነው የሚያስቀው። በጣም ያሳቀኝ ዜና ነው። ግን ደግሞ አስቡት ማለት ውሻው እንዴት ነው? አሁን እነዚህ በጣም ኃይለኛ የሚባሉ ውሾች ናቸው።
ግን እስኪ ወስዶ እንዴት ነው አብሮ ተቀምጦ ኢቭን ፎቶ ላይ አብሮ ቆሞ ነው ያዩት? በጣም ጥያቄ ነው የሆነብኝ። ቤት እያንኳኩ አልወጣችሁም እዚህ ናችሁ እያሉ ስለሆነ ስጋታችን ከፍ ብሏል ሲሉ ኢትዮጵያውያን ገለጹ። በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውና የውጭ ዜጎች ይውጡልን የሚለው ዘመቻ ተጠናክሮ መቀጠሉን በአገሪቱ የሚኖሩ ኢትዮጵያውያን ተናግሯል። ከጆሃንስበርግ ከተማ አቅራቢያ በምትገኘው ሚድራንድ ከተማ የሚኖሩ ኢትዮጵያውያን እያስረዱት ባለው አኳኋን ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዛቻ፣ ማስፈራሪያና ዝርፊያ፣ ድብደባ በአሁኑ ወቅት በከፍተኛ ሁኔታ አገርሽቷል ብለዋል። የአመፁ መሪዎች እስከ ሰኔ 23 ቀን ወይንም እስከ ጁን 30 ድረስ ሀገራችንን ለቃችሁ ውጡ ሲሉ ያስቀመጡት የጊዜ ገደብ እየተቃረበ በመምጣቱ በአሁኑ ወቅት በሁሉም አካባቢዎች ከፍተኛ ውጥረትና ስጋት መንገሱን ነዋሪዎች ጠቁሟል። በተለይ በአንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት ለቤት እየዞሩና እያንኳኩ አልወጣችሁም እዚህ ናችሁ እያሉ በማስፈራራት ላይ በመሆናቸው በአገሪቱ የሚኖሩ የውጭ ዜጎች ስጋት ከመቼውም ጊዜ በላይ ከፍ ማለቱንም አስረድተዋል። ማላዊ፣ ኒጀር፣ ጋናና ናይጄሪያ የመሳሰሉ ሀገሮች ዜጎቻቸውን በሰላም ማስወጣት የጀመሩ ሲሆን አንዳንድ አፍሪካውያንም ጥቃቱን በመፍራት ተሰብስበው በህዝባዊ አደባባዮች ላይ ውሎና አዳራቸውን እያደረጉ ይገኛሉ። የደቡብ አፍሪካ መንግስት ድርጊቱን እያወገዘ እርምጃዎችንም እየወሰደ መሆኑን ቢገልጽም በተግባር ግን ከባድ ዝርፊያና ማስፈራሪያ አሁንም እየተፈጸመ መሆኑን ሁለት የጆሃንስበርግ ነዋሪዎች ገልጸዋል። በተለይ በሀገሪቱ በከፍተኛ ቁጥር በሚኖሩ የማላዊ ዜጎች ላይ ተቃውሞ የበረታ ሲሆን እነሱም የተቃውሞ ሰልፍ ማድረጋቸው ተሰምቷል። እንደሰማችሁት ነው የሳውዝ አፍሪካው ጉዳይ በጣም አሳሳቢ ደረጃ እየደረሰ ነውና በ30 ጁን 30 አይ ቲንክ በጣም ከባድ ሁኔታ እንዳይፈጠር እየተፈራ ነው። ምክንያቱም እስከ ጁን 30 ሀገራችንን ለቃችሁ ውጡ፣ ሱቆቻችሁን ዝጉ፣ ቤታችሁን ለቃችሁ ውጡ ብሎን የሚል በጣም አደገኛ ማስፈራሪያና የዞሩ ደግሞ በዚህ መልኩ እያስፈራሯቸው ነው። ኢቨን ደግሞ ከዚህ የባሰ ከማስፈራራት ያለፈ ነገር ሊፈጠር እንደሚችል ብዙዎች እየገመቱ ነው። የኢትዮጵያ መንግስት ደግሞ ይሄን አይቶ ያው ዜጎቻችንን ያወጣል ብዬ አስባለሁ። ተወዳጁ ኮሜዲያን ምናለ ያረጋል በቁጥጥር ስር መዋሉ ተሰማ። ወቅታዊ የፖለቲካ ጉዳዮችን በዜና ወጃ ቅርጽ አዋዝቶ በማቅረብ የሚታወቀውና ሰፊ አድናቆትን ያተረፈው ኮሜዲያን ምናለ ያረጋል በዚህ ሳምንት በጸጥታ ኃይሎች ቁጥጥር ስር መዋሉን የተለያዩ የመረጃ ምንጮች ጠቁመዋል። በፈጠራ ስራዎቹ ከፍተኛ ተቀባይነትን ያተረፈው ይህ ወጣት አርቲስት በአሁኑ ወቅት በእስር ላይ እንደሚገኝም ተገልጿል። ኮሜዲያኑ ለእስር የዳረገው ዋነኛ ምክንያት የህዝብን የዕለት ተዕለት ኑሮ፣ የአስተዳደር ክፍተቶችና የፖለቲካ ውጥረቶችን በሳቅና በቁም ነገር በማቅረብ የሚታወቅባቸው የትችት ስራዎች እንደሆኑም ተሰምቷል። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። እንደሰማችሁት ነው ምናለ ታስሯል። ያው ሰሞኑን በጣም አይን ተጥሎበት ነበር። ያው በሶሻል ሚዲያ ላይ ድፍረቱ በጣም የሚገርም ነው። እስካሁን እንዴት አልታሰረም ምናምን ይባል ነበር። ያው እንደሰማችሁት አሁን ታስሯል እና ደግሞ ያሳሰረው ቪዲዮ የሚመስለኝ እስቲ አሁን ላሰማችሁ። እኔም በጣም የወደድኩ ቪዲዮ ነበር። ከዚህ በፊትም ቪዲዮ ላይ አስገብቼው ነበር። እስቲ ላላያችሁ ተው ላሳያችሁ። ሰረን ያህል ሞት የለም ዓለም ላይ እነዚህ ነገሮች ሀሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች የግል ጉዳያችን ነው። አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ እውነታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መጥተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል ግን ምንም እንደማያመጡ ግን አውቃለሁ። ምንም እንደማያመጡ ስለ ያው ቢበዛ ያስራል፣ ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያህል ሞት የለም ዓለም ላይ እነዚህ ነገሮች ሀሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አሉ። አንተ ሀሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው ዓለም ላይ ያን ያህል ኮሚትድ ዛት ያንን ነው የሚለው ወንድሜ። ዓለም ላይ በሀሳቡ ያልታሰረን ያህል ሞት የለም። በእኔ የሚጀመር ነገር አይደለም። የኔ ሀሳብ ካልጣሙ ሊገለኝ ይችላል። ይመቸው የኔ ገዳይም ይሞታል። በእውነቴ ነው የምልህ። ካስተካከለችው እሱ ነው የምልህ። መሞት አይቀርም ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሀሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከ መቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ የመታሰር ጉጉት ኖረኝ አይደለም። ወይ እንደዚህ አንዳርተው እንደዚህ ያደርገዋል። ይቀጥራል እኮ ነው። ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለበት። በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለበት። መንግስትን የማሰር መብት የሰጠው የለም። ማንም መብት አልሰጠውም ነው ማለት። በቃ አንስቶ ወስዶ ይጨምርሃል። የሆነ ጊዜ አውጥቶ ይለቅሃል።
ሲማርጎ ምናምን ተወጣለ ሰማችሁት ነው። በጣም ድፍረቱና በቃ አንዴነ ሜንታሊቲ ለሁላችንም ሁሉም ወጣት ያው መብቱን የሚጠይቅበት ሜንታሊቲና ድፍረት ያስፈልጓል ብዬ አስባለሁ። እና ደግሞ አንድ ቫይራል የወጣ ሌላ ቪዲዮ ነበር ከዚህ ጋር ተመሳሳይ አንዲት ሴት የተናገረችው በጣም እያለቀሰች ነበር እና በጣም ብዙዎችም እየተቀባበሉት የነበረ ቪዲዮን እስቲ እሱን አድምጠን እንመለስ። መንግስት ወይ ግደል በቃ ማለት በቃ እንዲሰችት አድርገ ህይወታችን እንዲመስቅልቅልቅል አድርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንን እንዲህ በቃ የለም በቃ መከራችን አብስተን መከራችን ከመታበዘው ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሳታም መብላት እንኳን አልቻለም ነው ወይ ሆን ብላችሁ ነው? ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ምን ያው ከተማ ልጅ መሄጃ የለኝም እንዴ ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላቆም። እንደሰማችሁት ነው ብዙዎቻችሁ እየተናገሩ ነው። ሁሉ ነገር ውድ ነው ማለት በጣም ሰርቬይቭ ማድረግ ከባድ እየሆነ ነው። እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? በአዲሱ ታርጋ አሽከርካሪዎችና የመኪና ባለንብረቶች ደስተኛ መሆናቸውን የትራንስፖርትና ሎጂስቲክስ ሚኒስቴሩ ዶክተር አለሙ ስሜ ተናገሩ። በአለሙ ስሜና በሚኒስቴር ዴኤታዎች በተሰጠው መግለጫ ህዝቡ ከኛ ጎን ነው በማለት ለአዲሱ አሰራርና ዋጋ ለታየው ከፍተኛ ድጋፍ የላቀ ምስጋናቸውን ያቀረቡ ሲሆን በመንግስትና በህዝብ መካከል የታየው አስደሳች መግባባት አዲሱን ቴክኖሎጂ በታላቅ ተነሳሽነት ለማስቀጠል ትልቅ ጉልበት ሆኗል ተብሏል። በመግለጫው እንደተብራራው አዲሱ ታርጋ የተሽከርካሪ ስርቆትንና ወንጀልን በአስተማማኝ ሁኔታ ለመከላከል የሚያስችል ዘመናዊ ቴክኖሎጂ የተገጠመለት መሆኑም ተገልጿል። በሌላ በኩል የመኪና ባለንብረቶች በዋጋው ዙሪያ ቅሬታቸውን እያሰሙ ይገኛሉ። ሀሳባችሁን በኮሜንት አጋሩ። የመኪና ባለቤቶችና አሽከርካሪዎች በጣም ደስተኛ ነን በ56,000 ብሩ ታርጋ አሉ ብሎ ያው ዜና ተሰርቷል በመንግስት ሚዲያ ላይ። እስቲ ደስተኛ ናችሁ? እኔ ምን እንደሚባል አላቅም። እስቲ ካላችሁ የምትዩ ደስተኛ ናችሁ ወይ? እውነት ነው ወይ ማለት በጣም በሜንስትሪም ሚዲያ ስለሆነ የተወራው ነገር እውነት ከሆነ ብዬ ነው እና ያው ኮመንት ላይ ጻፉልኝ። እጅግ አስደንጋጭና አሳዛኝ መረጃ ተሰምቷል። ቲክቶከሯ በድንገት ህይወቷ ማለፉ ነው። በዚህ ሰዓት መረጃዎችን እየተመለከትን የምንገኘው ይህች የምትመለከቷት ቲክቶከርም እንግዲህ ቤዚ በመባል የምትጠራ ሲሆን በተለይም ደግሞ በቲክቶክ ገጽ ላይ ማለት ነው ከ217,000 በላይ ተከታዮችን ማፍራት የቻለች በተለይም ደግሞ በርካቶች በዚህ ቪዲዮ ያስታውሷታል። ከዚህ ቀደም ማለትም ከአንድ ዓመት ከግማሽ በፊት እንደምትመለከቱት በተጠቀመችው ኤክስፓየርድ ባረገ ሂና ምክንያት ፊቷ አባብጦ ማለት ነው ለማህበረሰቡ ትምህርት እንዲሆን ወጣ ተናግራ ነበር። ከዛ በኋላ እንግዲህ በበርካታ ስራዎች በቲክቶክ ላይ በተለይም ደግሞ ላይቭ ላይ ጌም በመጫወት ጊዜዋ እንደምታሳልፍ ነበር እየተነገረ የሚገኘው። ህይወቷ በሚያልፍበት ሰዓትም እንግዲህ እንደተለመደው ጌም እየተጫወተች ደክሞኛል ለታምኛ በማለት ወደ መኝታዋ ገብታ በተኛችበት ህይወቷ አልፎ መገኘቱ ነው ቤተሰቦቿ እያሳወቁ የሚገኙት። እጅግ በጣም አሳዛኝና አስደንጋጭ ነው። እንግዲህ ቤተሰቦቿ በከፍተኛ ሀዘንና ድንጋጤ ውስጥ እንደሚገኙ መረጃዎች እየተዘዋወሩ ይገኛሉ። እዚህ በሚል ስያሜ የምትታወቀው ታዋቂ ቲክቶከር ዛሬ ህይወቷ አለፈ። በአጭሩ ጋይስ ሁለት ታዋቂ ቲክቶከሮች በቅርቡ ይሞታሉ ነው የሚለው። አንደኛዋ ሜሉነት ቤቷ እንደዚህ ልጅ ሞታ ትገኛለች ነው የሚለው። ሁለተኛዋ ደግሞ ሙዬ ትባላለች። ፍቅረኛዋ ነው የሚገላት እያለን ነው። ስሙት አንድ የሚለው። እቺ ደግሞ የምትሞተው ፍቅረኛዬን ከሌላ ወንድ ጋር አየዋት በሚል የገዛ ፍቅረኛዋ ነው የሚገላት። ይሄ ሐሰት አይደለም ጋይስ። ይሄ ቪዲዮ ለሚመለከተው አካል እንዲደርስ ሼር እና ኮፒ ሊንክ በደንብ አድርጉት። ይጠይቅ እንደሰማችሁት ነው ቲክቶከሯ ሞታለች። እና ደግሞ ከዛ ውጭ ያስገረመኝ ነገር ይሄ ቪዲዮ ነው። ምክንያቱም ቀጣይ የሚሞቱት እነዚህ ቲክቶከሮች ናቸው፣ ይጠንቀቁ ምናምን ማለት በድፍረት መናገር ማለት ከባድ ነው። ይህ ሰው ያው ሊጠየቅ ይገባል ብዬ አስባለሁ። ምንድነው ልትልበት የቻልክበት ምክንያት? በድፍረትስ አውጥቶ የሁላ ነገር ሊያወራና ሊናገር የቻለበት ድፍረት ከየት አመጣው? ምክንያቱም ሰው ይሞታል በዚህ ቀን እንትና ብሎ መናገር ማለት ቀላል ነው ብዬ አላስብም። ያው ቢጠይቁት ራሳቸው ቲክቶከሮች የሚሆን ብቻ መጠየቅ ያለበት ሰው ቢጠይቀው የተሻለ ይመስለኛል። ክብርና ፍቅር ለተዋናይ ዳኒ ጢሞ ሰኞ ሰኔ 15 በ11 ሰዓት በታላቁ ብሔራዊ ቲያትር እኛ ንጉስ አርማን ለተዋናይ ዳኒ ጢሞ በክብር እናበረከታለን። እናንተስ ምን ትሰጡታላችሁ? ኑና ቲያትሩን እያያችሁ በትንሽ ብር ትልቅ ክብርና ፍቅር አበርክቱ። በጣም መልካም አሪፍና ምርጥ ተዋናይ ነው ዳኒዬ። በጣም ነው የምንወደው። አብረን ልንሰራ በጣም እንጓጓለን። ናለን ትኬቱ ማግኘት የምትፈልጉ ከታች ስልክ ቁጥር አስቀምጥላችኋለሁ እንዳትረሱ። ሰኞ ሰኔ 15 በታላቁ ብሔራዊ ቲያትር እኛ ንጉስ አርማን ለዳኒ ጢሞ እናበረከታለን። እናንተ ሰበር ዜና። ተወዳጁ ተዋናይ ዳኒ ጢሞ ከፊልም ስራ የራኩት ስለራበኝ ነው ሲል በሴፉ ሾው ላይ አስደንጋጭ እውነታን አውጥቷል።
ከዓመት በፊት በተደረገለት የተሳሳተ ሰርጀሪ ምክንያት ለ2 ዓመታት ያህል አልጋ ላይ መውደቁንና ለመኖር ሲል ወዛደርነትና አስፋልት ስራ መስራቱን ተናግሯልም። እንደሰማችሁት ነው ለዳኒ ጢሞ ያው እርዳታ እየተሰበሰበለት ነውና አንድ ቲያትርም ሙሉ ታይቶ ለሱ የአንድ ቀን ገቢ እንዲሆን ተደርጓል። እና ደግሞ ይህን በማስመልከት ቴዲ አፍሮ አንደኛው ረጅ ሆኗል። 2 ሚሊዮን ብር ያው እሱ እንደረዳው የሚያሳይ የተለያዩ መረጃዎች እየወጡ ነው። እዚች ጋር እንደምታዩት ያው ታማኝ ፔጅ ከሚባሉ አንዱ ያው ቴዲ አፍሮ 2 ሚሊዮን ብር ለሱ እንደረዳውና ሰኞ ደግሞ በሚታየው ቲያትር ያው ሙሉ ገቢ ለሱ እንደሚሆን የተለያዩ ሰዎች ደግሞ መጥተው ሊረዱት እንዳሰቡና መርዳትም እንደሚችሉ የተለያዩ ዘገቦች እየወጡ ነው። ጥሩ ነገር ይመስለኛል። ያው በጣም ነበር ያሳዘነኝ። ብዙዎቻችሁ አይታችሁታል ብዬ አስባለሁ የእሱን ቪዲዮ እና እኔ በጣም ነው ደስ ያለኝ። እስቲ እናንተ ምን ተሰማችሁ? አንድ ሰው እረፍት እፈልጋለሁ ካለክ እረፍት እፈልጋለሁ። የሰው ልጅ አስገድደህ ና ልትለው አችልም። 10 ጊዜ ሚስት የምትሆን ፍቃድ ከሌላ ደስ ካላላት አስገድዳት አችልም። መጨረሻ እንገባችሁ አይደል? አፈቀርኳት እንጂ በግ አይደለችም፣ አልገዛኋትም ከበግ ተራ። ይህ ባለጌ ጀስት ቢኮዝ ብልት ስላለው ስላስረገዘ ሁሉን የሚችል የመሰለው መጥቶ እኔን የመናገር መብት የለው። ነገርክ ላይ አሞራው ስማኝ፣ የሆነችን ልጅ ከንስር አየር ክልል አውርደ ከአንተ ሌቭል አድርጋት ጭራሻን ዌልፌር ላይ ልታረጋት ነው፣ እርዳታ ላይ ልታረጋት ነው። አሜሪካ ተወልዳ ያደገችን ልጅ እርዳታ ላይ ልታረጋት ነው። የሸተተ የገማ ቦታ ላይ የሚገኘው እንስሳ ነገር። የእዝዴዚ እናት እንደ ንስር አሳድጋት ወርዳ ከአሞራና ዶሮዎች ጋር ቁሪ ለቃቃሚ መሆኗን ስታይ በቁም ጠውልጋለች። እንደሰማችሁት ነው። እነዚህ ቲክቶከሮች ያው ማቃቸው አለ ብዬ አላስብም። ካፕል ሆኖ ነበር ዴዚ እና ያው አሞሮ በቲክቶክ ስሙ የሚባል 2 ጥንዶች ነበሩና አርግዛ ምናምን የተለያዩ ቪዲዮዎች እየወጡ ነበር። አሁን ላይ እንደተለያዩና እሱ ያው ብቻውን እንደሆነ በተለያዩ ቪዲዮዎች እየወጡ ነው። የተለያዩ ሰዎች ደግሞ እየተቹት ነው። እስቲ ያን ቪዲዮ ተመልክተን ነው። በጣም ልጅ ነች፣ ህፃን ነች። አንተ ያልካትንን ነገር ብቻ ነው እሺ ኦኬ ምናምን የምትለው። ይኸው ልትመጣ ነው 2 አበባ፣ ልትሄድ ነው ልሸኛት ነው 2 አበባ፣ እኔ ጋር መጣች እኮ ይሄው አብረን ላይቭ ነን 2 አበባ እንደምትለው መውለጃውም ቀላል መስሎሃል አንተ። እርግዝናውም ቀላል መስሎ እናትዮ ይሄ ታይቷት ነበር ያበደችው። ባይዘው እናት ልንገራችሁ፣ እናት ለልጇ ነብይ ነች። የበፊት የሚመጣው ህይወት በደንብ ኩልል ብሎ ይታየላታል። እንደኛ አይደለም፣ እኛ የላይ ነው የሚታየን። እናት ግን ዲፕ ነው የምታየው። ስለ ልጇ በደንብ የፊት ነገ ምን እንደምንሆን ይታያል። እናት ለልጇ ነብይ ነች። ይሄ ታይቷት ነበር እንደዛ እንደ እብድ ወጣ ስታለቅስ የነበረችው። ምንም ሊበል ምንም ላድርግ ብቻ ላለያያቸው ብላ እንደዛ እንደ እብድ ወጣ ሰው መሃል ስትጮ እንደሰባችሁት ነው። ዴዚ እስከሆነ ወጣ ምንም ያለችው ነገር ባይኖርም ግን ነገሩ እውነት ይመስላል። በዚህ መልኩም ያው ብዙዎች እየተቹት ይገኛሉ። እስቲ የእሷን ነገር ደግሞ መታ ስትናገር ምን ሰው ይሆናል? ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በአገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ትላንትና ዛሬ ላይ በጣም የቪዲዮ በጣም መነጋገሪያ ሆኖ ነበር። ይህን ቪዲዮ ከፖስቱ በኋላ ኮመንት ለማየት ሞክሬያለሁ። የአብዛኛው ሰው ሀሳብ ይሄ ነው እና በጣም በቃ ያው ሰው መውጣት እንደሚፈልግ ተረድቻለሁ። ያው ከዛ ማለት እኔም አንዱ ነኝ። ግን ደግሞ ይሄን አስከትሎ ራሱ ከዚህ በፊት የቲክቶከር የሰራው አንድ ማስታወቂያ ነበር በጣም ብዙዎች የተበሉበት እና እንዴት እንዲህ ደፍረህ ልታወራ ቻልክ? ሰው ካስበላ በኋላ እንዴት መተህ እንድትል ቻልክ? እናንተ በዚህ ሂዱ ብለህ በጣም ብዙ ብር ተዘርፏሉና የሚል በጣም ትችት እየቀረበበት ነው። እስቲ እሱን ተመልክተን እንምጣ። ለራሱ ሲሆን ወደ ውጭ ሀገር እንዴት እንደሚወጣ አያውቅም፣ ግራ ገብቶታል። ሌሎችን ግን ለማስበላት ሲሆን ገንዘብ ሲከፈለው ግን ምን ብሎ ማስታወቂያ ሲሰራ እንደነበር ደግሞ እስኪ ይህንን ቪዲዮ ተመልከቱ። በነገራችሁ ላይ ያለምንም እንግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃችሁ። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋል? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። በተጨማሪም ከባንክ ጋር ነፃ ብድር የሚፈልጉ ካሉ ውል አዘጋጅተው ይጠብቋቸዋል።
እጅግ በጣም ለየት የሚያደርገው ደግሞ በ45 ቀን ውስጥ ቪዛው እጃችሁ ላይ መድረሱ ብቻ። በተጨማሪም አከፋፈሉ እጅግ በጣም ቀላል ነው። 80% የብድር አገልግሎት ስናመቻች 20%ን ደግሞ ለሚከፍሉት ቼክ ዋስትና እንሰጣለን። 100% የተረጋገጡ ህጋዊ ጉዞዎችን እኛ ጋር ያገኛሉ። ይጎብኙን ይላል። እድሎን ይጠቀሙ። እዚህ ጋር ግን ወደ ተለያዩ ሀገራት መሄድ ለሚፈልጉ ሰዎች እንዴት መሄድ እንደሚችሉ ማስታወቂያ እየሰራ ነበር። አያችሁ፣ እንደነዚህ ያሉ ሰዎች ገንዘብ ሲከፈላቸው ገንዘባቸውን እንጂ የሚያዩት ስለዛኛው ሰው ህይወት ምንም አያገባቸውም። እሱ በሰራው ማስታወቂያ ግን የስንት ሰውን ህይወት አበላሽቷል፣ የስንት ወጣትን ተስፋ አጨልሟል። ከዚህ በፊት ሁሉም ሰው የዘራውን ነው የሚያጭደው የሚባለው ለዚህ ነው። አየህ፣ ልክ ዛሬ ላይ እሱ ሲጨንቀው እንዴት ነው ወደ ውጭ ሀገር መውጣት የሚቻለው ብሎ ደግሞ ሰው ይጠይቃልና ላንተም ሆነ ለመሰሎች መናገር የምፈልገው ነገር ቢኖር ሁሉም ሰው አንድ አይነት እንዳይመስላችሁ። በእናንተ አስተሳሰብ የኢትዮጵያ ህዝብ ሾርት ሚሞሪ ነው፣ ዛሬ ያወራነውን ነገ ይረሳዋል ብላችሁ እዚህ መጣችሁ ህዝቡ ላይ የምትቀራረጹት ነገር አለና፣ በነገራችን ላይ ይሄ ልጅ አሁን ያሰማችሁን አይነት ማስታወቂያ ሲሰራ አንድ ማስታወቂያ ብቻ አይደለም የሰራው፣ ሌላም ደግሞ ወደ ዱባይ መሄድ የምትፈልጉ ብሎ እንዲህም ብሎ ተናግሮ ነበር። እንደሰማችሁት ነው። ይህ ቲክቶከር ያው ከዚህ በፊት አንድ ማስታወቂያ ሰርቶ ነበር። አንድ ብቻ አይደለም 2-3 ነው። በእርግጥ ግን ያው ብዙዎቹ ተበልተዋሉ። እውነተኛ አልነበረ ማስታወቂያ ነው። ይበል ለዛ ተጠያቂ ያልሆነም ነበር እና አሁን በድፍረት መጥቶ ይህን ነገር ማለቱ ያው ራሱ ላይ የሆነ ነገር መቀስቀሱ ይመስለኛል እና አይ ቲንክ ራሱ የሚቆጨው ይመስለኛል ይህም መናገሩ። ግን ደግሞ አንድ ነገር ታዝቤያለሁ። መውጣት ማይፈልግ ሰው በቃ የለም፣ እንዳለ ሰው መውጣት ይፈልጋል። እድሉንና መንገዱን አጥቶ ነው እንጂ። ተወዳጇ ድምፃዊት ቬሮኒካ አዳነ 31ኛ ዓመት የልደት በዓሏን እያከበረች ትገኛለች። በዚሁ በቲክታክ መንደር ከ2 ሚሊዮን በላይ ተከታዮችን በማፍራት ቀዳሚ ከሆኑት ተጽዕኖ ፈጣሪዎች መካከል አንዷ የሆነችው ቬሮኒካ በልዩ የድምፅ ውበቷና ባበረከተቻቸው ተወዳጅ የሙዚቃ ስራዎቿ የብዙዎችን ልብ መግዛት ችላለች። ድምፃዊቷ በዚህ የደመቀው የልደት በዓሏ ላይ እግዚአብሔር ይመስገን ገና 80 እንገባለን በማለት ለፈጣሪ ያላትን ምስጋናና ለወደፊት ህይወቷ ያላትን ትልቅ ተስፋ ገልጻለች። ይሁን እንጂ ቬሮኒካ ልዩ የሚያደርጋት የኪነ ጥበብ ብቃቷ ብቻ አይደለም፣ ከስኬቷ ጀርባ ያሉ ጥንካሬዎቿም ጭምር እንጂ። በህይወት ጉዞ ያሳለፈቻቸው ውጣ ወረዶች ሳይበግሯት ዛሬ ላይ ለብዙዎች የተስፋና የብርታት ተምሳሌት መሆን የቻለች ጀግና ሴት ናት። ከሙዚቃው ጎን ለጎንም በተለያዩ የበጎ አድራጎት ስራዎች ላይ ቀዳሚ ተሰላፊ ስትሆን በተለይም ሴቶችን በማበረታታት ረገድ በግንባር ቀደምትነት ትጠቀሳለች። ለመላው አድናቂዎቿና ለጥበብ አፍቃሪያን ሁሉ ደስታን የምታድለው ቬሮኒካ በዛሬው ዕለት ወደ አዲስ ህይወት ምዕራፍ ስትሻገር እኔም መልካም ምኞቴን መግለጽ ፈልጋለሁ። ቬሮኒካ አዳነ እንኳን ተወለድሽ፣ ቀሪ ዘመንሽ የስኬትና የደስታ ይሁንልሽ። ቬሮኒካ ትናንት ልደቷን ስታከብር ነበርና እነዚህን ቪዲዮዎች በጣም ብዙዎች እየተቀባበሉት ነበር። እስቲ የምትወዷት መልካም ልደት ብላችሁ ጻፉ። እና ደግሞ ቀጣይ የምናየው አንድ ታዋቂ ቲክቶከር የነበረ ሰው አሁን በሚያሳዝን ሁኔታ ሆኗል። ማን ነው? ምንድነው የተፈጠረበት የሚሉን እስቲ ተመልክተን እንመለስ። ከስንት ጊዜ በኋላ የጃዕፈር ኮሜዲን ቪዲዮ ዞር ስላየሁና ምንድነው ይሄ ልጅ እስከዛሬ የት ሄዶ ነው? ለምንስ ይሄን ምስል የያዘ? ምን ገጥሞት ነው ብዬ ጆሮዬን ጣል አድርጌ ማዳመጥ። ከዛም ልጁ የሚያወራው ኦሮምኛ ነው የሚያወራው እና ለአንድ ወዳጄ ሼር አደረኩላት እንድተረጉምልኝ። የሰማሁት ነገር የነገረች ነገር ልብ የሚሰብር ነው። ሰው ከንቱ፣ ሰው አፈር። ይሄ ልጅ እንግዲህ በአንድ ወቅት በጣም ዘናጭ የነበረ ራሱን ይጠብቅ የነበረ ልጅ፣ ተጫዋች የነበረ ልጅ፣ ፈገግታ የማይለየው ሰው፣ በዙሪያው የማይጠፋ ሰዎችን ሰፖርት የሚያደርግ በተለይ በሊቢያ የሚሄዱትን ሰዎች አሳዶ ነው ሰፖርት የሚያደርጋቸው። ቤቱ ይቀበላቸዋል፣ ያመቻችላቸዋል፣ ወደሚፈልጉት ሀገር ይሸኛቸዋል። እና ላይቭ ላይ ይሄን ነገር ብዙ ነገር እናያለን ስለሱ መልካምነት እና ለረጅም ጊዜ ጠፍቶ ነበረ። አሁን ሲመጣ ምንድን ነው ያለው? ጓደኞቼ መድኃኒት አብልተውኝ በስቃይ ውስጥ እገኛለሁ። ሆዴ ውስጥ የሚበላኝ ነገር አለ። ምግብም መብላት አልቻልኩም። ሐኪም ቤትም ለ17ኛ ጊዜ ወደ ካናዳ ውስጥ ማለት ነው ሆስፒታል ሄድኩኝ። ግን በሽታው አይታወቅም ምን እንደሆነ፣ ያው እጅ ምናምን ስለሆነ ማለት ነው። እና ልጁ በስቃይ ውስጥ ነው ያለው። ይሄን ያደረጉብኝን ሰዎች እርገሙልኝና ለኔ ደግሞ ዱአ አድርጉልኝ ነው ያለው ልጁ ባጭሩ። ግን ሰው ከንቱ፣ ሰው አፈር፣ በሰው እንጀራ ላይ አፈር የምትረጩ፣ የሰው እንጀራ የምትገለብጡ፣ የሰው መኖር አስጨንቋችሁ። በነገራችን ላይ እነዛ ሰዎች ስኬታቸውን ማየት አሟችሁ ሳይሆን እናንተ የተቀመጣችሁበት ድንጋይ ላይ እንዲቀመጡ ስለምትፈልጉ ብቻ ነው ይሄን የምታደርጉት። በሰው እንጀራ ላይ አፈር የምትደፉት። ዛሬ ላይ ደስተኛ ልትሆኑ ትችላላችሁ፣ የምትፈልጉት ነገር አድርጋችሁ ያሰኩ ስለወደቀላችሁ ማለት ነው። ግን እዛኛውም ዓለም አይደርስም። እመኑኝ፣ እዚሁ ነው ዋጋ የምትከፍሉት። እኔ በጣም ብዙ ሰዎች አውቃለሁኝ በሰው ህይወት የቀለዱ ሰው ላይ ብዙ ነገር አፈር የረጩ ሰዎች። እነሱ ቤታቸው ሞልቶ ምግብ እንዳይበሉ፣ ዘይት የሌለው ሽሮ እንዲበሉ፣ ብሩን የሚመጣላቸውን ገንዘብ በሙሉ በልጆቻቸው ሕክምና
እንዲያሳልፉ እንዲያወጡ የተደረጉ በጣም ብዙ ሰዎች አሉና ዛሬም ነገ የምላችሁ ነገር መልካምነት ይቀድማል። የእናንተን ርዝቅ ማንም አይወስድባችሁም። የሰው እንጀራ ላይ አፈር መነስነስ ደብል ትሪፕል ነው ዋጋ እንድትከፍሉ የሚያደርጋችሁ። ይሄንን ወጣት እንደዚህ ያደረጋችሁት የእጃችሁን ደግሞ የፈጠራችሁ ይስጣችሁ ነው የምላችሁ። ያያችሁት ነው ቲክቶከሩ ያለበት ሁኔታ በጣም አሳሳቢ ነው። ካልታከመ ከባድ ነገር ውስጥ ሊገባ እንደሚችልና ያው በመርዝ እንዲህ እንደሆነ የተለያዩ መረጃዎች እየወጡ ነው። እሱም ወጥቶ የተናገራቸው ነገሮች ነበሩ እና እኔ በጣም ነው ያሳዘነኝ። ማለት ቲክቶከሩ ነው ብዙዎቻችን የምናውቀው ይመስለኛል። ኦኬ ሶ ካላወቃችሁ ኢሎን ማስክ የዓለማችን የመጀመሪያ ትሪሊየነር ሆኗል እና ትሪሊየን ምን እንደሆነ ካልገባችሁ ቆይ እስኪ የተለያየ ምሳሌ እየሰጠዋችሁ ላስረዳችሁ። ቆይ ኦኬ ሶ ክርስቲያኖ ሮናልዶ በአመት 300 ሚሊዮን ዶላርስ ነው የሚሰራው ሁሉም ነገር ተደምሮ ማለት ነው። እና ሮናልዶ ልክ እንደ ኢሎን ማስክ ትሪሊየነር መሆን ከፈለገ ለ3333 ዓመት መስራት አለበት። እሱ ያን ያደርግማ። እሺ ኢትዮጵያ ውስጥ 138 ሚሊዮን ሰው ነው ያለው እና ኢሎን ማስክ ለእያንዳንዳችን ለኢትዮጵያ ውስጥ ላለ ሰው እያንዳንዱ $7200 መስጠት ይችላል። ማለት 1 ሚሊዮን ብር ለእያንዳንዳችን መስጠት ይችላል። እሱም አልገረማችሁም? ኦኬ ኢሎን ማስክ በእያንዳንዱ ቀን $1 ሚሊዮን ቢያወጣ ማለት 150 ሚሊዮን ብር ማለት ነው። በየቀኑ ቢያወጣ ብሩ ሳያልቅበት ለ2700 ዓመታት መኖር ይችላል። እንዴት ነው በአንድ ህይወት ውስጥ ይሄን ያህል ብር አንድ ሰው መስራት የሚችለው? በስመ አብ ወወልድ ወመንፈስ ቅዱስ። ፌር አይደለም፣ እውነት ፌር አይደለም። የኤለን መስክ ያው ትሪሊየነር የመሆን ጉዳይ በጣም ብዙዎች ያው እየተቀባበሉት ነው። እና ደግሞ አንድ ያሳቀኝ ነገር ምን መሰላችሁ? ሁሉም ሰው በሚወደው ነገርና በሚያውቀው ነገር ያው ከፋፍሎ ምን ያህል ብዙ እንደሆነ ሊያሳይ እየሞከረ ነው እና ያ ነገር አዝናንቶኝ ላለፉት 3 ዓመታት በኢቢኤስ ቴሌቪዥን ሲተላለፍ ቆይቶ በቅርቡ ወደ ቻናሏን የተዘዋወረው ተወዳጁ በስንቱ ሲትኮም ድራማ በፍርድ ቤት ትዕዛዝ ታግዷል። ለእገዳው ምክንያት የሆነው በአዘጋጁ አብሪኮም መልቲሚዲያ እና በኢቢኤስ መካከል የተፈጠረው የባለቤትነት መብት ክርክር ሲሆን ኢቢኤስ ድራማው ያለኔ ፍቃድ ወደ ሌላ ጣቢያ መዘዋወሩ አግባብ አይደለም በማለት ክስ መስርቷል። አብሪኮም በበኩሉ ውሉ በመጠናቀቁ ምክንያት ጣቢያ መቀየሩን ቢገልጽም የቦሌ ምድብ ፍርድ ቤት የኢቢኤስን የእገዳ ጥያቄ በመቀበሉ ድራማው እንዲቆም ተደርጓል። ይህ በእንዲህ እንዳለ በድራማው ላይ የሚሳተፉ ከመሪ እስከ ረዳት ተዋናይ የሁለት ክፍሎች ውዝፍ ክፍያ እንዳልተሰጣቸው ቅሬታ አቅርበዋል። ስማቸው እንዳይጠቀስ የፈለጉ ተዋናይን ክፍያቸውን በተደጋጋሚ ቢጠይቁም እንዳልተፈጸመላቸውና በአዲሱ ጣቢያም ተመሳሳይ ችግር እንደገጠማቸው ገልጸዋል። የአብሪኮም መልቲሚዲያ ኃላፊዎች ግን ለጉዳዩ እስካሁን ድረስ ምላሽ አልሰጡም። እንደሰማችሁት ነው የበስንቱ ጉዳይ በዚህ ተጠናቋል። ያው እንደታገደና ጭራሽ ተዋናዮቹ ብር እንዳልተከፈላቸው እየተናገሩ ነው። ይህን ነገር ማቆኔ በብሔራዊ ቡድን በእግር ኳስ ሜዳ ላይ ነበር በተለይ ኢትዮጵያ ውስጥ። አሁን ደግሞ ወደ ፊልምና ወደ ድራማ መጥቷል። ደሞዝ አልተከፈለንም እያሉ በአንድ የስልክ ጥሪ አሁኑ ማግባት እችላለሁ የሚሉ ሰዎች መጥተዋል። በአንድ የስልክ ጥሪ ባለባል ባለሚስት ልትሆኑ? ቆይ ስለምን ነው የምታወሩት? ስለ ትዳር ነው ወይስ ለሰርግ ነው የምታወሩት? እንደዚህ ናቃችኋቸው በአንድ የስልክ ጥሪ የመጡት ሰዎች የምር አግብተዋችሁ ሲየት ቢያባረጉልኝ እንዴት ደስ እንደሚለኝ። በቃ እንደዚህ የሌለ ስትንቋቸው ማለት ነው መጥተው እንደ እንቁላል እየገለባበጡ ጥብስ ቢያረጉልን እኔ አርፋችሁ ትቀመጡ ነበር። እንዴ ምን አይነት ጉድ ናችሁ ደግሞ እናንተ! እንዴት ስትሉ መጣላችሁ? ያሳብ ማን ናችሁ እናንተ? ራሳችሁን እንዴት ነው የምታዩት? ያው ወይስ አሁንም ትዳር ሲባል ማግባት ሲባል እንደ ድሮ እቃቃ ነው የሚመስላችሁ? ይሄ ስብስብ ብላችሁ በቃ አልፈልግም ፈትቻለሁ በቃ አንጋባ ምናምን እንደዛ መስላችሁ ነው እንዴ? እኔ ከቀን አደነቋቆራችን ማለት ነው ራሱ ኢቮልቭ እያደረገ ነውና በጣም የሚያሰጋም የሚያስቅም እየሆነብኝ ነው። እና እነዚህ ግሩፖች በጣም ኮሚኮች ናቸው አይደለም? በአንድ ስልክ ጥሪ ማለት ነው። መቼም አታገቡም በዚህ ሜንታሊቲያችሁ ነው የምላችሁ። ካገባችሁም ደግሞ የእናንተው ቢጤ ሌላ አንድ ስልክ ጥሪ ጠብቅ የነበረ ሰውዬ ነው የሚሆነው እንጂ ምንም የሰው ስብዕና የሚባል ነገር ስላልፈጠረባችሁ ገና መጮሻ ነው የምትሆኑት። ኤኒዌይስ መልካም ቀን ባይ። ይሄ መልእክት በጣም ነው የወደድኩትና መልእክቱ ደግሞ ቀጥታ ለባምቢ ነው የሚመስለኝ። ከፈለኩ በአንድ ስልክ ደውዬ አገባለሁ ምናምን። እኔ ያህል ቀላል ነገር መሆኑን አላውቅም። ምክንያቱም ይሄ ዝም ብለህ ደውለህ የምትጋባው የምትደገስበት ነገርና ዝም ብሎ የሚገባበት ነገር አይደለም ትዳር። እኔ እስከማውቀው ድረስ የዩ ጩፋ ማስተርስ እና ፒኤችዲ በአንድ ላይ ጠቅለል አድርገው መመረቅ እናንተ ለማሾፍ ምናምን ነው የተጠቅማችሁ ያላችሁት እና መሰረታዊ ነገሩን ነው ልናይ የሚገባው። ይሄ በሐዋርያትና በነቢያቶች የሚመራው የአዲሱ ዘመን ሃይማኖት ስግብግብ ሁሉም ነገር ማግበስበስ የሚፈልግ አደገኛ ሃይማኖት እንደሆነ እንድታውቁ ስለምፈልገው ነው። This is the kind of religion being constructed። ያልሰራውን የሚበላ
ያልሰራውን የሚያጭድ ስግብግብና አውሬ የሆነ ስርዓት ነው። ከዚህ በፊት ስለ ገሊላ ምናምን ተነጋግረናል አይደል? ለነቢያትና ለፓስተሮች ፒኤችዲ ለመስጠት የተቋቋመ መሆኑን ቴዎሎጂ ብቻ ሳይሆን ከዛም አልፎ በኢኮኖሚክስ፣ አካውንቲንግ፣ ፋይናንስ ምናምን ሁላ ፒኤችዲ እያመጣላቸው ነው። ያን ደግሞ ማን የሚያግዘው? የመንግስት ባለስልጣናት ሚኒስትሮች። እነማን? ዶክተር ደረጀ የጤና ጥበቃ ሚኒስትሩ። እግዚአብሔር የገሊላ ሴሚናሪን ለኢትዮጵያ እንዳስነሳው አድርጎ ዶክተር ደረጀ ሲናገር ነበር። so they work together። ነገር ግን ደግሞ ስመረቅ ዝም ብዬ ሳይሆን ፒኤችዲንም አብሬ አንድ ላይ ነው የሚመረቀው። ለዚህ ደግሞ ከፍተኛ ድግስ ተዘጋጅቷልና ዓለም ይወቅልኝ፣ አገር ይወቅልኝ። in millions ተመድቧል ለዚህ ለድግሱ። this is the new religion። እግዚአብሔር ያልሰጠህን ሞገስ፣ ራስህ በጥረት ያላገኘውን ሞገስ፣ ህግ የማይፈቅደውን ዲግሪ፣ ህግ የማይፈቅደውን ፒኤችዲ መሰብሰብ፣ ክብር ፍለጋ ብቻ። ነቢይ፣ የእግዚአብሔር ሰው፣ ባለራእይ፣ መስራች፣ አፖስትል፣ ኦቨርሲየር እያልክ ከምረ ያ ሁሉ አልበቃ ስለ ነው ወደ ፒኤችዲ ነው ወደ ማስተርስ የሄድከው። እውነት ቢሆን ኖሮ እግዚአብሔር አምኖ የሰው ልጅን እንድትመግብ ብሎ ከሾመህ ከሁሉ የሚበልጠው ማድረግ እሱ ነበር። በጣም ለደጋገመ ነገር this is the new world religion። ካውንስሉ ምን አደረገ መሰላችሁ? 4000 ሃይማኖቶችን ሰብስቦ ነው አንጥቅጦ ለዚህ አንድ ሃይማኖት ለመፍጠር የመጣው። ያ ሃይማኖት የሚመራው በአፖስትልስ ኤንድ ፕሮፌትስ። ይሄ ፕሮቴስታንት አይደለም፣ ይሄ ኢቫንጀሊካል አይደለም፣ ይሄ ፔንቴኮስታል አይደለም። ኮምፕሊትሊ ብራንድ ኒው ወርልድ ሪሊጅን። መጪው ዘመን ምን ይመስላል ካልክ፣ መጪው ዘመን እዩ ጩፋን ይመስላል። ክፋት የበዛበት፣ ሰዎች ክብራቸውን ብቻ የሚያሳዱበት፣ ለህግ የማይገዙበት፣ ፍትህ የሌለበት ስርዓት ነው ይሄ አዲሱ ሃይማኖት። የዚህ ሃይማኖት አባል ከሆንክ ግን ዩል ፕሮስፐር። ይህንን ቤዚክ አይዲያ ይዛችሁ ነው እንጂ አዲሱን ሃይማኖት መከታተል ያለባችሁት። ዝም ብላችሁ እዩ እንደዚህ ማስተርስ አጭበረብረ ፒኤችዲ አጭበረብረ ምናምን። በማስተርስ ፒኤችዲ እኮ ሌሎች የሚያጭበረብራሉ። የአሁኑ ፒኤችዲ እዩ ሰጠ ያለው የገሊላው አይደለም። ከገሊላው ደግሞ የበለጠ ኢንተርናሽናል ደረጃ ለነቢያትና ለፓስተሮች የሚሰጥ አለ። ሎጎስ ተብሎ ተቀምጧል። ሐዋርያ ዘላለም ጌታቸው እነ ፖዝ ደግሞ ደቡብ አፍሪካ ሄደው የሚወስዱበት ደግሞ አለ። የነጃፒ ቡድን ተዘራ ያሬድ ቡድን ደግሞ አሜሪካ ፍሎሪዳ ላይ ነው ያለው። እዛ ሄደው ነው የሚወስዱት። ሃይማኖቱ ዓለም አቀፍ ሃይማኖት ነው። ፒኤችዲ ሲያስፈልጋቸው ቶሎ ያደርስላቸው። this is their world and we are just living in it። እንደዚህ ብል ነው የሚሻለው። ጩፋ ማስተርስ በጣም ብዙዎችን እያነጋገረ ነው። መቼ ተምሮ ነው? በርቀት እንዳይባለም ያው በርቀት እንደማይሰጥ ማስተርስ ፒኤችዲ ያው ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እና በምን ጊዜ ተምሮ ነው? መቼ ተምሮ ነው? የት ተምሮ ነው? የሚል የተለያዩ አስተያየቶችና ትችቶችና ጥያቄዎች እየቀረቡ ነው። እስቲ እናንተ በዚህ ጉዳይ ምን ታስባላችሁ? አስተያየታችሁን ኮሜንት ላይ ጻፉ። ዶክተር አብይ አህመድ አሊ የትራንስፖርት ዋጋ፣ የቤት ኪራይ ዋጋ፣ የሸቀጣሸቀጥ ዋጋ የት እንደደረሰ ማኪያቶ እየጋበዝኩ ነው ምነግር። ሲመች ብቻ ደውልልኝ። ፀጉራችንን ስንታጠብ መጀመሪያ ሻምፖ ነው የምናረገው። የትራፊክ መብራቱ ጋር ስትቆሙ መገላመጡን ሰዎች የሸማቾችን ሰልፍ ለስኳር ወረፋ ብለሽ ያጭበረበርሽዋ ሴትዮ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ። ህይወት ከብዷል ብሮ ኖ ዌይ። አሬ ኮንዶሚኒየም ኮሚቴዎች በራችን ስታንኳኩ ቀስ ብላችሁ አንኳኩ፣ እጃችሁ ላይ እንዳይገነጠል። እንኳን ማርያም ማረችሽ ሴት ነው ወንድ የወለድሽው። ይሄ እንኳን እናቱንም አባቱንም አይመስልም፣ ድፍጥጥ ነው። ከዛ ከመጀመሪያ ከፎቅ ላይ ስንወድቅ እታች የኢራን ጦር በጉለሌ ክፍለ ከተማ በኩል ሲያልፍ ማንኛውም ምድርተኛ ድንኳን ሳያፈርስ፣ ኧረ እንደው የቃሪያ ዋጋ የት ሊደርስ ነው ወገን? እንደሰማችሁት ነው። እንደዚህ እብደቱንም እየወጣ ያለ አለ። ያቀደሙ በፖድካስት ነበር። እቺ ደግሞ በቲክቶክ ያው እቺ አይ ቲንክ ኑሮ ነው ያሳበዳት። እንደ አብዛኞቻችን ኢትዮጵያውያን ያው ግልጽ የወጣና ግልጽ ያልወጣ ተብሎ ነው እንጂ የሚለየው አብዛኛው ሰው እንደዚህ ነው። እንግዲህ 4 ኪሎ ቀንሻለሁኝ። እጅግ በጣም ደስ ብሎኛል። ሰውነቴ የመቅለል ስሜት አለው። እንቅስቃሴም እያደረኩ ነው። መጀመሪያው ቀን የማቅለሽለሽ ስሜት ነበረው፣ የቦሚት ስሜት ነበረው። ሳምንቱን ሙሉ ግን በጣም ሰላም ነበር። የምግብ ፍላጎት የለም፣ ቀንሷል። የመቅለል ስሜት 10 ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ሕክምና 10 ኪሎ ቀንሻለሁ። ለቱ እንደቀጠለ ነው። ድምጻዊ ሰማኝ መለሰም ባላገር ሕክምናውን ያካታ ነፍሱን ይማረው።
ድምፃዊ ሰማኸኝ በለው ክብደት በመቀነስ ሂደት ላይ ሆኖ ሲያጋራ የነበረው ቪዲዮቹን የፔጁ ባለቤቶች ወይንም ክብደቱን በመቀነስ ሂደት ላይ በረሳት ስታጋሩን የነበረው ቪዲዮቹን ከፔጃችሁ ላይ አጥፍታችሁታል። ለምን አጠፋችሁት? ምክንያቱ ምንድን ነው? እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሼር ያላረጋችሁ ሼር በማድረግ እና ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ይቻላል። ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም።